ምንድነው ያው ቴሌግራም ላይ ወጪ ስለሌለብን ቴሌግራም ላይ ገብቶ ለማስተማር የሚያስፈልገው ጊዜ ነው። አክቹአሊ ጊዜ ራሱ ወጪ ሊሆን ይችላል፣ ግን ኤኒዌይስ ኖርማል ነገር ነው እና ኤኒዌይስ በአጭሩ በነፃ እንሰጣለን። ይሄን ያነሳሁት ለምንድን ነው ወዳጃችን እንደው አይ ቲንክ በክፍያ ምናምን እያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝ እና እንደው ወጪያችሁን ልዝጋ ምናምን እና ናና ምናምን እያለች ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁን ጭምር ነው። ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም፣ በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልገዋል። እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ ክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹዋሊ ለክርስቲያን ወንድነቶቼ ብቻ ነው የምሰጠው። እነሱን የማጽናት ምናምን ነገር እንዲሁ ቢሆን ጌታ እዛ ውስጥ ትንጥዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ስህተት ታውቃላችሁ አይደል? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ ሰው አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ አይነት ሰው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ቆይ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ አይ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩን እና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለመስጠት ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው። እናንተም እንደዛው እና ያው ማስታወቂያችሁን አትስሩብን በባጋ ላያችን ላይ አረፍቱን ያው ፈቅደንላችኋል የተወሰነ እንድትሰሩ እና መጀመሪያ ትምህርት ያስፈልጋል። ለማስተማር ባይዚ ትምህርት ይፈልጋል። ቅዱስ ያዕቆብም ከእናንተ ብዙዎች አስተማሪዎች አይሁኑ ይላል። አክቹዋሊ ይሄ ለፕሮቴስታንት አለ ለኦርቶዶክስ ነው የሚሆነው። ይሄ ቴክስ ከእናንተ ብዙዎች አስተማሪዎች አትሁኑ ተባለ። ባይዚ በጣም ትልቅ ቃል ነው በነገራችን ላይ። በእኛ ዘንድም ብዙ ሰዎች ብዙም በማናውቀው